ቅዱሳንን እንተርካለን ግን አንሰብክም። ድርሳናትን እንናገራለን አንሰብክም። የየዘመኑን ታሪክ እንተርካለን አንሰብክም። የክርስቶስ ብቻ ነው የሚሰበከው። እኛ ጥበብን እንናገራለን። የዚህ ዓለም ነገሥታት ጥበብ አይደለም። የዚህ ዓለም መሪዎች አይደለም። የፈላስፎች ፍልስፍና አይደለም። እሱ ይጠፋል፣ ይለወጣል። የምንናገረው እግዚአብሔር ለክብራችን ብሎ ከዓለም አስቀድሞ ያዘጋጀውን የእግዚአብሔርን ጥበብ እንናገራለን። እሱም የሰውና የእግዚአብሔር ዘላለማዊ ግንኙነት ነው ይላል። አመስግኑት። ቅዱስ ጳውሎስ አይሁድን ታምራትን ይሻሉ፣ ግሪካውያን ጥበብን ይፈልጋሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን ይላል። በሉት እስኪ የተሰቀለውን ሞቶ ያደረገውን ተዋርዶ ያከበረንን እኛን ከመውደዱ የተነሳ መቃብር እሱ ፍለጋ የገባ መቀበር ስለነበረበት አይደለም፣ ልጁ መቃብር ውስጥ ነበረበት። መቃብር ውስጥ ፍለጋ የገባ ያንን ጥበብ እንሰብካለን። ጳውሎስ እንናገራለን አይልም፣ እናወራለን አይልም፣ እንጫወታለን አይልም፣ እንወያያለን አይልም። እነዚህ ጠባቦች ናቸው። በፍጡር ልክ ተሰፍተው ተቀደው የተሰፉ በፍጡር የተወሰኑ ክርስቶስን የማይገልጡ ናቸው። እንሰብካለን ማለት ቅድመ ዓለም የነበረው ማዕከለ ዓለም ያለ ዓለምን አሳልፎ የሚኖር በምድር ብቻ አይደለም የምንሰብከው፣ በሰማይ እናመሰግነዋለን። ምስጋናችን፣ ዝማሬያችን፣ ደስታችን፣ ሐሴታችን ኢየሱስ ክርስቶስ ነው። አመስግኑ። ነገረ ቅዱሳንን እንተርካለን ግን አንሰብክም። ድርሳናትን እንናገራለን አንሰብክም። የየዘመኑን ታሪክ እንተርካለን አንሰብክም። የክርስቶስ ብቻ ነው የሚሰበከው። እሱ ማለት ከቋንቋ በላይ የሆነ በምድር አመስግነን በሰማይ የማንጨርሰው ታላቁን ንጉሥ አምላካችን መድኃኒታችን ክርስቶስን እንስበከው፣ እንዘምረው። አዎ ምስጋና የሚገባለት ቅዱሳን የተሰደዱለት የታረዱለት የቅዱሳን ስራቸው የነበረ እኮ ዓላማቸው በሰዎች ላይ መንገስ አልነበረም። ዓላማቸው ክርስቶስን መግለጥ ነበረ። ወደ ሰማይ ወጣ፣ ግን ሐዋርያት እስካለ ፍጻሜ ድረስ ዞሮ ወንጌል ሰበኩ። እሱ ደግና ሕያው አምላክ ስለሆነ በአካል ቢለያቸው እንኳን እየባረካቸው ወደ ሰማይ ወጣ ይላል። እኛም አንድ ቀን እንወጣለን። በኢየሱስ ክርስቶስ ፍጹም ተስፋ አድርጉ። ኢየሱስ ክርስቶስ የታመነ አምላክ ነው። የተናገረውን የማያስቀር የማያደርገውንም